ماشي. أشهد أن لا إله إلا الله. قطعي. السلام عليكم. وعليكم السلام. እሺ ሁሴን እኔ ጥያቄ በረመዳን ሐላል የሆነች ሚስት መሳም ይቻላል? ስሜትን መቆጣጠር የሚችል ሰው ችግር የለውም። ግንኙነት ማለት ነው። ችግር የለውም። መሳሙ ሳይሆን ግንኙነትን የተከለከለው አላህ ስብሓነሁ ወተዓላ ኡሒለ ለኩም ለይለተ ሲያም ረፈት ኢላ ኒሳኢኩም ግንኙነት ተከልክሏል በረመዳን ቀን። ነገር ግን ሰውየው ስሜቱን የመቆጣጠር የማይችል ከሆነ መሳም የለበትም። ليش كده ሸበካ زين جيد። እሺ ሌላው ጥያቄ ደግሞ አንድ ሙስሊም ያልሆነ ሰው መስራት የማይችል ከሆነ መርዳት እንዴት ነው? ተቀባይነት አለው? መስጠት ይቻላል። መስራት የማይችል ደሃ ከሆነ ለሱ መስጠት ይቻላል፣ ችግር የለም። እሺ አመሰግናለሁ። يا صاحبة الشبكة يلا قولي الحين دورك. من አጣደፋችሁ ይላል። ላው ያ ጀማዓ አው መግሪብ አዛን ሲል ድረስ ጠብቅና ልክ አዛን ሲል በቴምርና በውሃው ምትክ በሚስት ማፍጠር ትችላለህ ይላል። እሺ እና ታገሱ እስከ ፊጥራ ድረስ ትንሽ ነች፣ የተወሰኑ ደቂቃ ሰዓቶች። እሺ السلام عليكم. وعليكم السلام. ጀዛከላ ኸይር። ወንድማችን ከእስር ቤት የሆነ ጥያቄ ይጠይቃል። መጀመሪያ ዱዓ አድርግላቸው። አላህ ያስፈታቸው ሁላቸውንም ያ ረብ። አሚን። እና እሱ የሚለው ሚስቱ ጋር ተጣልተው ነበርና እናስታርቃቸው ነበር ማለት ነው። እሺ መልካም። ከዛ ጥፋቷ ደግሞ የሆነ ሌላ ሰው ጋር መጥፎ ግንኙነት ላይ ሰምቷል ያንን ማለት ነው ባሏ። እሺ አቤት። ሌላ ሰው ጋር የሆነ ግንኙነት እንዳያደርገ ሰምቷል ባሏና ይቅርታ ቢያደርግላት ያኔ ይቅርታ ባደርግላት ያኔ ለአንዴ ወደ አላህ እንድትመለስ ባደርጋት እያወኩ አብረን ብንኖር እንዴት ይታያል ይላል። ምክር ካደረገላትና ውበት ካደረገች ይቻላል። ሌላ ሰው ስለተገናኛት ኒካው አይወርድም። የመጀመሪያው ያው ኃጢአት ሰርታለች፣ በጣም ከባድ ወንጀል ነው። ነገር ግን ፍቅር እስካላደረስ ወደ አላህ ተውበት እስካደረገች ድረስ አብረው መኖር ይችላል። ያኔ አንዴ ፈትሸሻለሁ ብሏት ረጃቱ ብሏታል። ያኔ ፈትሸሻለሁ ብሎ ረጃቱ ካላ ይመለሳል። ሀይድ የዒዳ ጊዜ ላይ እስካለች ድረስ ኒካ ይመለሳል። እና ሶስቱም ኒካ ነው የሚቆየው ወላ ሁለት ነው የሚቀረው ይላል። ስንት ጊዜ ነው የፈታት? አንዴ ከሆነ ፈትሸሻለሁኝ ያላት አንድ ኒካ ነው የፈታት። እዚያ በፊት ምንም ካልተፈቱ አንድ ጊዜ ብቻ ነው ማለት ነው። ስለዚህ ሁለት ኒካ አላቸው። ያኔ ኸላስ ያኔ አብረው ቢኖሩ ችግር የለውም እያወቀ ማለት ነው። ጀዛከላህ። ተውበት እንድታደርግ ይንገራት ወደ አላህ ሱብሓነሁ ወተዓላ። ሰራችሁ ኃጢአት ተውበት አድርጌ ይበላት። እሱም ይቅር ካላት ከዚያ በኋላ በመካከል ዝሙት መስራቷ ኒካውን አያወርደውም። ነገር ግን ከባድ ወንጀል ነው የሰራችው እሷ። ተውበት አድርገ ወደ አላህ ሱብሓነሁ ወተዓላ። እሺ طيب ሁለተኛ ጥያቄ ነበረኝና እናቴ እህቶቿ ጋርና ወንድሟ ጋር ተጣልተዋል ማለት ነው። እና እኔ ደውዬ ዛሬ ረመዳኑን ካልተነጋገራችሁ ሐራም ነው መጾም ምናምን አልኩኝ። እንዴት ነው? ማን እናቴ ከእህቶቿ ጋርና ከወንድሟ ጋር ተኳርፋለች ማለት ነው ተጣልተው። እሺ እኔ ዛሬ ረመዳንን መጾም አይበቃልሽም ካልተነጋገራችሁ አልኩኝ። እሺ እንዲታረቁ ንገሪያቸው።
ተጣልተው ያሉ ሰዎች ብዙ የአላህ ሱብሓነሁ ወተዓላ ምህረት ያመልጣቸዋል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? تفتح أبواب الجنة يوم الاثنين ويوم الخميس فأحب أن تعرض فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا ብለዋል። ዘወትር ሰኞና ሐሙስ ስምንቱም የጀነት በር ይከፈታሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያም አላህ ሱብሓነሁ ወተዓላ በእነዚህ በሁለት ቀናቶች አጠቃላይ ኃጢአት ላለባቸው ሙስሊሞች ሁሉ ኃጢአታቸውን ምህረት ያደርግላቸዋል አሉ። ለሁለት ሰዎች ሲቀሩ አሉ። እነዚያም ሁለት ሰዎች ምን አይነት ናቸው? የተጣሉ ሰዎች አሉ። የእነዚህን ተጃወዙ ዐን ሃኡላ ሐታ የስጠሊሐ ይላል አላህ ሱብሓነሁ ወተዓላ። የእነዚህን ኃጢአት ለፉት እንዳይማር ብሎ አላህ ሱብሓነሁ ወተዓላ ይወስናል። እስከ መቼ ድረስ? እስኪታረቁ ድረስ ይላል። እስኪታረቁ ድረስ የእነዚህ ኃጢአት አይማርም ይላል። እና የተጣሉ ሰዎች ያ ትልቅ ምህረት ያልፋቸዋል ማለት ነው። ግልጽ ነው አይደለ? ስለዚህ ታረቁ ብለሽ ምከሪያቸው፣ ንገሪያቸው። እንዲህ አይነት ሐዲሶችን ንገሪያቸው። ረመዳን መጣ፣ ልትታረቁ ይገባል። አላህ ሱብሓነሁ ወተዓላ ትሩፋት በባሪያዎቹ ላይ የሚሰፍንበት ወር ነው። ስለዚህ አላህ ሱብሓነሁ ወተዓላን ምህረት ታገኙ ዘንድ ታረቁ ብለሽ ንገሪያቸው። ያው የተጣሉበት ምክንያት ደግሞ ብዙ ብነግርህ እንዴት ይታያል። አያቴ አላህ ይርሐመው አሁን አርፏል። እነሱ መቀበር የሚፈልገው እኛ ጋር እናቴ ያለችበት ቦታ ነበርና እነሱ ደግሞ እዛው ቀዬው ላይ ነው የምንቀብረው ብለው ወሰዱ ማለት ነው። በዛ ምክንያት ነው የተጣሉት። እሷ አለበት ለምን አልተቀበረም በማለት ማለት ነው። ባለቤቴ ሳያውቅ ተውባ ብቻ በቂ ነው ወይ ትላለች። ከሌላ ሰው ጋር ግንኙነት አድርገሽ ነው ለባልሽ መናዘዝ አይጠበቅብሽም። እሺ ያው እየነገርኩሽ ነው እህት። በቃ ኮሜንትን አቁሚ ነው እያየሁት ነው። 10 ጊዜ ምናምን ጻፍሽ። ተውበት አድርጊ ወደ አላህ ሱብሓነሁ ወተዓላ። ለባልሽ ዝሙት ሰርቻለሁ ብለሽ መናዘዝና መናገር አይጠበቅብሽም። እሺ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጊ። ሸሃዳ መያዝ እንደምትፈልጊ ኮሜንት ላይ ጽፈሻል አይደል? እሺ የምላውን እየተከተልሽ በይ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ማሻአላህ። እህታችን ወደ ተፈጠረችበት ትክክለኛ የአምላኳ የአላህ ሱብሓነሁ ወተዓላ ሃይማኖት ወደ ሆነው ተመልሳለች። የነቢያቶች የሁሉም ሃይማኖት የሆነው ወደ እስልምና ተመልሳለች። አላህ ሱብሓነሁ ወተዓላ ምስጋና ይገባው። አሁን ያልሽው የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ነው። አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ዛሬ አምላክሽ አላህ ሱብሓነሁ ወተዓላ የመረጠብሽ ቀን ነው። እርሱን እንድትገዥው ወደ እርሱ እንድትመለሽ ያደረገብሽ ቀን ነው። ይህ ቀን በህይወትሽ ትልቅ ቀን ነው። በህይወታችን ትልቅ ቀን ማለት እዚህ ምድራዊ ስኬትን የተጎናጸፍንበት ጊዜ አይደለም። በህይወታችን ትልቅ ቀን ማለት ወደ ፈጠረና አምላካችን የተመለስንበትና እርሱን አምነን ተቀብለን እርሱን የምንሰግድለት ቀን፣ ያ ቀን ነው ለኛ ትልቅ ቀን ማለት። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ ኢነላሃ ዩዕጢ ዱንያ ሊመን ዩሒብ ወመን ላ ዩሒብ ወላ ዩዕጢ ልኢማን ኢላ ሊመን ዩሒብ ወኢዛ አሐበ አላሁ ቀውመን አዕጣሁሙል ኢማን አሉ። አላህ የዚህ ዓለም መጠቃቀሚያ ጸጋዎችን ለሚወዳቸውም ለማይወዳቸውም ሰዎች ይሰጣቸዋል አሉ። አላህ ላመነም ሰው ለካደም ሰው ምድራዊ ጸጋን እንደፈለገ ይሰጣቸዋል። ነገር ግን እስልምናን ለሚወዳቸው ሰዎች ካልሆነ በስተቀር አይሰጥም አሉ። ከዚያም ቀጥለው ምን አሉ መጨረሻ ላይ ወኢዛ አሐበ አላሁ ቀውመን አዕጣሁሙል ኢማን አሉ። አላህ የሆኑ ሰዎች ሲወዳቸውና ውስጣቸው እውነትን እንደሚፈልግ በሚያውቅ ጊዜ እስልምናን ይሰጣቸዋል አሉ። ግልጽ ነው። አላህ ቁርአን ላይ ምን አለ? ወለው ዐሊመ አላሁ ፊህም ኸይረን ለአስመዐሁም አለ።
በውስጣቸው መልካምነትንና እውነተኛነትን እውነት ፈላጊነትን በማውቅ ጊዜ የኔን ቃልና እውነታ እንዲሰሙ አደርጋቸዋለሁ የዛኔ ብሏል። ጽና አይደለም። ይህ አላህ ስብሓነሁ ወተዓላ የመረጠባቸው የሆነ ነው። አላህ ስብሓነሁ ወተዓላ እስልምናን መረጠልን። እዚያም ለዚህ ለእስልምና ያን መረጠን። ሲወዳችሁ ጊዜ ነው አላህ ስብሓነሁ ወተዓላ ለእርሱ እንድትሰግዱ የሚያደርጋቸው ነው። ጸጋን ስለሰጣችሁ ይህ የአምላክ ውዴታ መገለጫ አይደለም። ምክንያቱም የካደውም ያመነበትም የሚያገኘው ነገር ነው። ለሁላቸው የሚሰጣቸው ሊያበላቸው ሊለግሳቸው ቃል ገብቷል። ኢብራሂም ዓለይሂ ሰላም ወይንም አብርሃም ይህ ታላቅ ነቢይ መካ እንዲሄድና ካዕባን እንዲሰራ በታዘዘ ጊዜ በአላህ ስብሓነሁ ወተዓላ ትእዛዝ ምን አደረገ? ምን ብሎ ዱዓ አደረገ መሰላችሁ? ወኢዝ ቃለ ኢብራሂም ረቢ ጅዐል ሃዛ በለደን አሚና። መካ ከደረሰ በኋላ ኢብራሂም ምን አለ? አምላክ አላህ ሆይ አለ እባክህን ይህን ሀገር መካን ሰላም አድርገው የተረጋጋ አድርገው አለ። ወርዙቅ አህለሁ ሚነ ተመራቲ መን አመነ ሚንሁም ቢላሂ ወልየውሚል አኺር። እንዲሁም የዚህን ሀገር ነዋሪዎች አላህ ያመኑትን በአንተም ያምኑትንና በመጨረሻው ቀን በትንሣኤ ቀን የሰው ልጆች ከቀብር ዳግም ተንስተው ወደ ጀነት ወይ ወደ ጀሃነም ይገባሉ በሚባለው እንዳጠቃላይ በዚያ ያመነን ብቻ ለግሳል። ገብታችኋል አይደለም? በአንተ ያመኑ ሙስሊሞችን ብቻ ለግስ ጸጋህን ብሎ ተማጸነ ኢብራሂም። እዛ አምላካችን አላህ ምን አለው? አለ ወመን ከፈር፣ አይ ኢብራሂም የካዱኝንም ሰዎች እለግሳቸዋለሁ ምድራዊ ጸጋ ችግር የለውም ማለት ግልጽ ነው አይደለም? ወመትዑሁ ቀሊለን ثم اضطروا الى النار አለ። የምድራዊ ጸጋን ላመኑኝም ለካዱኝም እለግሳቸዋለሁ። እኔን የካደኝን እዚህ ምድር ላይ አጣቅመውና አስደስተውና ይበላል ይጠጣል እንደማንኛውም ሰው፣ ከዚያም በሚሞት ጊዜ ለጀሃነም እሳት ወረውረዋለሁ አለ። እርሱም በመካዱ ማለት ነው። እና የዚህ ዓለም ምድራዊ ጸጋ መሰጠታችን ማግኘታችን እርሱ አይደለም ትልቁ ስኬት። ለሰው ልጅ ትልቁ ስኬት የፈጠረውን አምላኩን አላህን ያወቀ ቀንና እርሱን የተገዛበት ቀን ነው። ነቢያቶችም ይሄንን ስኬት ለሰው ልጆች ለማስጎናጸፍ ዘንድ ነው ሲላኩና ሲያስተምሩ የነበሩት። ሁሉም ነቢያት ምንን ሲያስተምር ነበር? ያዕቡዱላህ ማለኩም ምን ኢላሂን ገይሩ፣ ሰዎቻችን ሆይ አንድ አምላካችሁ አላህ ብቻ ነውና ከእርሱ በስተቀር ማንም አምላክ የላቸውምና እርሱ ብቻ ስገዱ፣ እርሱም ብቻ አምልኩ፣ ተገዙ እያሉ ያስተምሩ ነበር። ያንን ያዋለስ ያንን የተገበረ ሰው የዚህ ዓለምንም የሚቀጥለውንም ዓለም ስኬት የተጎናጸፈ ሰው ተደርጎ ይታሰባል ማለት ነው። አምላካችን አላህ ምን አለ? በመን ዙሕዚሐ ዐኒ ናር ወኡድኺለ አልጀነ ፈቀድ ፋዝ ይላል። ጀሃነም እሳት ድኑ ወደ ጀነት እሳት እንዲገባ ወደ ጀነት ጸጋ እንዲገባ የተደረገ ሰው እርሱ ነው እድለኛና ስኬታማ ሰው ብሎ ማለት ይላል። ያን ደግሞ ልትጎናጸፉ የምትችሉት በጀሃነም ልትድኑና ወደ ጀነት ልትገቡ የምትችሉት እርሱ በደነገገላችሁ ሃይማኖት በእስልምና ተመርታችሁ እንዲሁም እርሱን በብቸኝነት ተገዝታችሁ ከሞታችሁ ነው ከሄዳችሁ ነው ከዚህ ዓለም ተቻለ አይደል? እና ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። ወጣችሁ መጠራችበት ትክክለኛ ሃይማኖት ተመልሳለች። እስልምናን መቀበል እፈልጋለሁ ምን ማድረግ አለብኝ ይላል። ኢንሻአላህ ግባና የምትጠይቂው ጥያቄ ካለ እንዲሁም ደግሞ ምን ማድረግ እንዳለብሽ እነግርሻለሁ። እሺ እህታችን ቀጣያችን አስገባሻለሁ። እሺ እህታችን ስምሽ ማን ነበር? ኤልሳ። ኤልሳ ምርጥ ስም እስኪ እናውጣላት። ማንን በል? ደስ የሚል ስም አለ አንቺ ያዘጋጀሽው? አይደለም። እሺ ማን ደስ የሚል ስም እስኪ? ሂክማ፣ ረሂማ፣ ኢብቲሳም፣ ሙና፣ ኢማን። እሺ እሺ ወንድማችን እኔ እስልምናን ተቀብያለሁ፣ ነገር ግን ባል ነበረኝ እሱ ክርስቲያን ነው። እኔ ምን ማድረግ አልችላለሁ? አስተምሪው፣ ዳዕዋ አድርጊለት፣ እስልምናን እንዲቀበል ምከሪው። እስልምና የነቢያቶች ሁሉ ሃይማኖት ነው። ግልጽ ነው አይደለም? እስኪ ከሚጻፍ ኮሜንት ላይ ደስ ያለሽን ስም እየመረጥሽ። ኢክራም የሚለው ይስማማሻል? ደስ ይልሻል? ደስ አይልሽ? እሺ ሱመያ አምድያ ይሁንልኝ። አምድያ እሺ ወይ ኢልሃም? እሺ በቃ ኢልሃም። እሺ ኢልሃም። እሺ አሁን ምን ማድረግ አለብሽ? ሸዋር መውሰድ አለብሽ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና በሚገባ ጊዜ ሸዋር ይውሰድ ብለዋል።
አንድ ሌላው ልታውቀው የሚገባው ነገር ደግሞ እስከዛሬ የሰራሽው ኃጢአት በዛሬው ቀን አላህ Subhanahu Wa Ta'ala ምህረት አድርጎልሻል። ይሄንን ነብያችን ሰለላሁ ዐለይሂ ወሰለም ከአምላካቸው በመጣላቸው ቃል መሰረት አጽድቀውልና ነግረውናል። ምን ብለዋል? አልኢስላም የጅቡ ማቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስምራል አሉ። አምላካችን አላህ Subhanahu Wa Ta'ala ከዳውት የነበሩ ሰዎች ወደ እርሱ በሚመለሱና እርሱን በሚያምኑበት ጊዜ የዛኔ ትልቅ ችሮታ ያደርግላቸዋል። እርሱም ምንድነው? እኔም በካዱኝ ዘመን የሰሩትን ኃጢአት ምህረት አድርጌላቸዋለሁ ብሏል። ከዚህ በኋላ ነው መልካም ስራም ሆነ መጥፎ ስራ የሚጻፍ የሚጀመርብሽ ማለት ነው። ስለዚህ ምን ማድረግ አለብሽ? ሻወር ትወስጃለሽ። ስለ ሶላት ምናምን የምታስተምርሽ ሙስሊም ጓደኛ አለችሽ? በቃ ከእሷ ጋር እንትን በይና ሶላትን አስተምሪኝ በያት። የሁለት ቀን የሶስት ቀን እንትን ነው የሚወስደው። እዚያ መስገድ ትጀምሪያለሽ ማለት ነው። እሺ መራባቴ። እሺ ወንድማችን። አይዋ ማሻአላህ አላህ መጽናናትን ይስጣት ብለናል። አሜን። እና ያሁኑ ስለ ከብድ ነበር። ከብድ ነው በአማርኛ። እሺ እህታችን ምን እያልሽ ነው? እኔ ሰልም ያለሁኝ ባሌ ግን ዲያቆን ነው እያለች ነው። አባቱ ደግሞ ቄስ ነው። እኔ ደግሞ እሱን አልፈልግም። ኋላስ እህታችን ዳዕዋ አድርገሽለት ወደ እስልምና እንዲመጣ እምቢ ካለ አልቀበልም ካለ ከዚህ በኋላ አብሮ መኖር አይቻልም። ግልጽ ነው አይደለም? አብሮ መኖር አይቻልም። አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ ምን ብሏል? ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። ከሃዲያኖችን እስካላመኑ ድረስ እንዳታገቡ ብሏል። ስለዚህ አይፈቀድም ይሄ ነገር። ሌላ ቦታ ላይ ደግሞ ሱረቱል ሙምተሒና ላይ ምን አለ? ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። ሙስሊም ሴቶች ፈጽመው ለአላህ ለካዱ ሰዎች አይፈቀዱም፣ እነርሱም እንዲሁ እናንተን ሊያገቡ አይፈቀዱም ብሏል። ስለዚህ ከሌላ እምነት ተከታይ ጋር ጋብቻ መፍጠርን አምላካችን አላህ Subhanahu Wa Ta'ala ከልክሏል። ስለዚህ ዳዕዋ አድርጊለት እስልምናን እንዲቀበል። አልቀበልም አልፈልግም ካለ ከዚያ በኋላ አብራችሁ መኖር አይቻልም ማለት ነው። እሺ ያን ነገር ሲሰራ ማለት ነው። እሺ አሁን ዛሬ ሲመዘን 5 ኪሎ ከ500 ግራም ተጨምሮ ይመዘናል። ነገ ደግሞ በአንዳንድ ኪሎ በ2 ኪሎ ሲሰራ ሁሌ ሊቨሩ እንትን አይኖረውም። አንድ ቀን ቆሻሻ ይበዛበታል፣ አንድ ቀን አይበዛበትም። ይህ ነገር እንዴት ነው አመዛዝኑ እንትን ለማለት ፈልጌ አልገባኝም። ወደም ጥያቄ ከመጀመሪያው ልጀምርልህ። እስኪ ጀምርልኝ። ሊቨር ነው ከብዱ ማለት ነው። ዛሬ ሲመዘን 5 ኪሎ ከ500 ግራም ይመዘናል። እሺ ነገ ደግሞ እዚህ ጾም ምራቅ መዋጥ ጾም ያስፈታል እንዴ የምትሉ ልጆች አያስፈታም። እሺ ማንኛውም ከዚሁ ከሰውነት ከአፋችሁ የወጣ ነገር ከዛው ከአፍ የተገኘ ነገር ወደ ውስጥ ብትውጡት ምንም እንትን አይልም፣ አያስፈታም። አክታን መዋጥ ግን የተጠላ ነው። አክታ ለምሳሌ አለ አይደለ? ያ እሱን መጥፋት አለባችሁ። ነገር ግን ቢዋጥ ራሱ ጾምን አያበላሽ። አንዳንድ ዑለሞች ጾመኛ ሆኖ መዋጥ እሱን የተጠላ ነው ብለዋል። እንዳጠቃላይ አንድ ቃዒዳ አለ። እሱም ምንድነው? መርህ ማለት ነው። ምን የሚል መርህ ነው? ማንኛውም ከዚህ ከሰውነታችን ከአፋችን የተገኘ ነገር ወደዚያው ቢመለስ ቢዋጥ እሱ ጾምን አያበላሽ። ከውጭ የሆነ ነገር ሲገባ ጊዜ ነው ጾምን ሊያበላሽ የሚችለው።